አርሰናል ቪኒ ጁኒየርን ለማስፈረም እቅድ ይዞ መንቀሳቀስ ጀምሯል ይላል የዜናው መንፈስ። ይህንንም ዝውውር ለማስፈጸም የአርሰናል ከፍተኛ አመራሮች ሁሉ ሙሉ የውስጥ ስምምነት ላይ መድረሳቸውን በዘገባው ላይ ተያይዞ ቀርቧል። አትሌቲክ ጀመረ፣ ትልልቆቹ ሚዲያዎች ሁሉ አስተጋቡት። የራሳቸውን መረጃዎችም እየጨመሩ የበለጠ የዜናውን ትክክለኝነት አጠናከሩት። ይህ የአርሰናል ቁርጠኝነትን የሚያመለክት ጉዳይ ነው። ክለብ ከክለብ የተደረጉ ግንኙነቶች እስካሁን ድረስ የሉም። ይሁንና አርሰናል በውስጥ ስለ ተጫዋቾች ዝውውር በጀት ወይም ምልመላ ሌላም የሚመለከታቸው አካላት ሁሉ መምሪያዎችን የሚመሩትም ሆኑ በቦርድ ውስጥ የመወሰን ስልጣን ያላቸውም ሆኑ ራሱ አሰልጣኝ ሚኬል አርቴታ ዋናው ባለ ድምፅ ለቪኒሲየስ ጁኒየር ዝውውር አርሰናል መንቀሳቀስ እንዳለበት ወስነዋል። ይሄ ላለፉት ዓመታት በትልቅ ተጫዋቾች ላይ አርሰናል ለዝውውር ሊንቀሳቀስ ነው እየተባለ ሲወሩ ከነበሩት ለየት ያለ ዜና ነው። ውድ አድማጮች፣ ለየት ያለ ነው። ይሄ ተጨባጭ ነው። ይሄ ትክክለኛ ነው። ቁርጠኝነት ይፈልጋል። ለዛም ደግሞ አርሰናሎች እንደው 50-60 ሚሊዮን ይዘው እንዳልወጡ ግልጽ ነው። ኮስተር ያለ አምቢሽስ የሆነ ራሳቸውን የማጠናከር እርምጃ ሊራመዱ ይችላሉ የሚል እምነት ያሳደረ ነው። እንግዲህ ያ ማለት አርሰናል ውሳኔውን ወደ ማድሪድ ወገን ለማድረስ ገና አንድ እርምጃ አልተራመደም፣ ግን በውስጥ ተወስኗል። ይደረግ ተብሎ ተወስኗል። ይሄ ኢንቴንሽን እንደው እንደ ነገሩ የተላለፈ ሳይሆን ጠንከር ያለ እንደሆነ ነው መረጃዎች የሚያሳዩት። የቪኒሲየስ ጁኒየር የኮንትራት ማራዘሚያ ድርድሮች ሁሉ ያለ ውጤት እያበቁ እዚህ ደርሰናል። ለምን አሁን ያላችሁ እንደሆነ ነገሩ ግልጽ ነው። አሁን የመጨረሻው የኮንትራት 12 ወራት ውስጥ የመግቢያ ጊዜ ነው። ቪኒስ በሪያል ማድሪድ ያለው ኮንትራት በ2027 ሰኔ ያበቃል። የግዴታ የተጫዋቹ ኮንትራት አሁን መራዘም አለበት። ካልተራዘመ ግን አሁን መሸጥ አለበት። ካልተሸጠ ደግሞ ጃንዋሪ 2026 ከገባ እንደምታውቁት በቦስማን ሕግ መሰረት ከየትኛውም ቀጣይ ክለቡ ጋር ያለ ሪያል ማድሪድ ተሳትፎ በርናቢው 5 ሳንቲም ሳያገኝ የሚዘዋወርበትን ድርድር የማድረግ ሕጋዊ መብት ያገኛል። እግር ኳስ ክለቦች ሁሉ ይሄንን የቦስማን ፍሪ ኤጀንትነትን በተለይ በትልቅ ተጫዋቾች ላይ ውድ አድማጮች የሚፈሩት ጉዳይ ነው። የማይወዱት ፈጽሞ የማይወዱት ጉዳይ ነው። ምክንያቱም ይሄን የመሰለ የ26 ዓመት ተጫዋች 2024 ላይ ባሎን ዶርን ለትንሽ የሳተ ለትንሽ ያመለጠው ባለፉት ዓመታት በሪያል ማድሪድ ውጤታማነት ላይ ትልቅ አሻራ ያሳደረ ተጫዋችን ገና 30 ዓመት ሳይሞላው በነፃ ማጣት አስባችሁታል? ሪያል ማድሪዶች እንደው ገንዘብን በብላሽ እንደው አውጥተው ዝም ብለው የሚበትኑ አይደሉም። ምንም ሀብታም ቢሆኑ ሲሸጡ እኮ አይተናል እነ ካሴሚሮን። ሪያል ማድሪድ አሁን ከሸጠው እርሱን በነፃ ላለማጣት ያሳለፈው ውሳኔ እንደሆነ ግልጽ ነው። በነፃ የሚቀጥለው ዓመት በዚህ ሰዓት ላይ እንዳላጣው አሁን መሸጥ አለብኝ ካለ በዚህ የመጨረሻው ሰፊ ዊንዶ ላይ ስንት ቢከፍል ይለቀዋል? የኔን ግምት ተዉት፣ ምንም አይጠቅማችሁም። የአውሮፓ ሚዲያዎች የሚሉት ለምሳሌ goal.com 160 ሚሊዮን ዩሮ ሊሆን ይችላል። በፓውንድ እንግዲህ 150 ሚሊዮን ፓውንድ አካባቢ። አሁንም አርሰናል ምን መሆን አለበት? አሁንም ቬሪ ቬሪ አምቢሽስ መሆን አለበት። ለድርድር ሊሆን ይችላል። የአንድ ዓመት ኮንትራት ለቀረው ተጫዋች እኔ አላምንም 160 ሚሊዮን ፓውንድ መጥሪያ መደራደሪያ ሊሆን ይችላል። አንድ ዓመት ብቻ በቃ ፍሪ ኤጀንት ሊሆን ጫፍ ላይ ለደረሰ ሪያል ማድሪድ በቃ ሊሸጠው ይቁረጥ እንጂ ቪኒም ሊወጣ ይቁረጥ እንጂ በቃ ከዚህ በኋላ አልደራደርም ይበል እንጂ 160 አይመስለኝም። ግን እሺ ከኔ በላይ እነርሱን እመኑና 160 ሚሊዮን ዩሮ ይላል goal.com መነሻ። የራሳችሁን ግምት ውሰዱ እዚህ ጋር
ግን አንድ እውነት አለ። ቪኒን ለመግዛት አርሰናል በዝውውር መክፈል አለበት። ቪኒን ለመቅጠር አርሰናል ለቪኒ ደሞዝ ከፍ አድርጎ መክፈል አለበት። ሁለቱም ክፍያዎች የአርሰናልን አምቢሽን የሚፈታተኑ ሊሆኑ ይችላሉ። ይሄ እንግዲህ የአርሰናልን ስታቸር እድገት የሚያሳይ ነው። ያለ ጥርጥር የቡድኑ የግንባታ ሂደት ከትላንት በስቲያ እንዳልኳችሁም ከርቡ በጣም ወደ ላይ እየወጣ ስለሆነ ይሄንን ከርቭ የእድገት ከርቭ የማስቀጠል ጉዳይ ተደርጎም ይወሰዳል። ግራ ክንፉ ጉልህ ጉድለት አለበት። በዚህ ላይ ትሮሳር ለቋል። አንዳንድ መረጃዎች ማርቲኔሊም ገዢ ካገኘ መሸጡ አይቀርም ይላሉ። ገዢ ካገኘ ትክክለኛ ዋጋ ከተገኘበት። ምክንያቱም ይሄ ክሪስቶስ ዚሎስ የተባለው ተጫዋችን በዚህ ቦታ መጫወት ስለሚችል እና ደግሞም እንደ ቪኒ ያሉ ተጫዋቾች የሚመጡ ከሆነ ቦታ መልቀቅ ያለባቸው በርከት ያሉ ተጫዋቾች አሉ በደሞዝ ፔሮሉ ላይም እንደገና ደግሞ ተሽጠውም ገንዘብ እንዲገኝ፣ ምክንያቱም የቪኒ ክፍያ ከበድ ያለ ስለሚሆን እዛ ላይ እንዲጨመር ማለት ነው። እንግዲህ አሁን ቪኒሲየስ ጁኒየር በሆሊዴይ ላይ ነው ያለው። ውድ አድማጮች እረፍቱን እያጣጣመ ነው። በሚቀጥለው ሳምንት ነው ወደ ሪያል ማድሪድ ሪፖርት ያደርጋል ተብሎ የሚታሰበው። የዓለም ዋንጫውን ረፍት እያጣጣመ ነው። እንግዲህ አርሰናል ለዚህ ቦታ በርካታ ጥሩ ስሞችን ከዚህ በፊት ለማስፈረም ሞክሮ አልተሳካለትም። ራፊና፣ ኒኮ ዊሊያምስ፣ ሮድሪጎ ኢቨን ፔድሮ ኔቶን አንድ ሰሞን ሚሃይሎ ሙድሪክን ታስታውሳላችሁ ቼልሲ እስኪያስፈርመው ድረስ። ከ2020 በኋላ እነዚህን ስሞች በብዛት ሰምተናል ለዚህ ቦታ። ሙሳ ዲያቢ፣ ኢቨን ሰሞኑን ሞርጋን ሮጀርስ። ይህም ቦታ ለማጠናከር ያደረገው ጥረት ሁሉ ሳይሳካለት ቀርቷል በእነዚህ ተጫዋቾች። ቪኒ ግን አሁን ለአርሰናል ውድ አድማጮች የኦፕታን ዳታ ብታዩ የ2025/26 የውድድር ዘመን የተጠናቀቀው ሲዝን የኬሪ ፕሮግረሲቭ ኬሪ ብቃቱ 153.8 ሜትር በ90 ደቂቃ ነው። ያ ማለት ኳስ ይዞ እየገፋ የሚሄድባቸውን ርቀቶች ይለኩና የበለጠ ሪያል ማድሪድን ወደ ተጋጣሚ ግብ ክልል የሚያደርሱ የብቸኛ ኳስ እየገፋ የሄደባቸው ርቀቶችን ካያችሁ በጨዋታ በአማካይ 154 ሜትር አካባቢ ይደርሳሉ። ይህንን ካያችሁ በአርሰናል ኖኒ ማዱዌኬ ነው በዚህ የሚበልጠው ከሁሉም። ግን የኖኒ ማዱዌኬ ዳታ የሚያሳየው 117 ሜትር አካባቢ ነው። ልዩነቱን ተመልከቱ። የቪኒ 154 ሜትር አካባቢ ነው እና የ35 ሜትር በጨዋታ ልዩነት አለው ማለት ነው። የበለጠ ይሁት እንደ ማዱዌኬ አይነት ተጫዋች ከምታሰልፉ አሁን በአርሰናል እንግዲህ ከፍ ያለ ፕሮግሬሲቭ ኬሪ ውጤት የነበረው በ25/26 እሱ ነውና ቪኒ ጁኒየርን እዚህ ውስጥ ብታስገቡ አስቡ የአርሰናልን ማጥቃት እንዴት እንደሚያጠናክር። በእያንዳንዱ እንቅስቃሴ ይበልጥ አርሰናል ወደፊት ተጠግቶ በተጋጣሚ ግብ ክልል አካባቢ በዓላማ እንዲጫወት የሚያስችለው ነው። የጋብሪኤል ቡካዮ ሳካ 86 ሜትር ነው በጨዋታ። የጋብሪኤል ማርቲኔሊ 72.4 ሜትር ነው በጨዋታ። ሊያንድሮ ትሮሳርድ ጭራሽ ይወርዳል 57.4 ሜትር ነው በጨዋታ በአማካይ በተጠናቀቀው ሲዝን። የቪኒ ግን በሪያል ማድሪድ በ2025/26 153.8 ሜትር ወደ 154 ሜትር አካባቢ ማለት ነው። ይሄ ወደ ጎን ወይ ወደ ኋላ አይደለም እኮ ኳስ ይዞ እየገፋ ወደፊት ከ5 ሜትር በላይ እንዲህ ባለ እንቅስቃሴ ተጫዋቾች ኳስ እየገፉ ወደፊት የሚሄዱ ከሆነ ይሄ ፕሮግሬሲቭ ኬሪ ይባላል። በዚህ በፕሮግሬሲቭ ኬሪ የሚያክለው የለም ልጁ። ይሄ ማለት ለአርሰናል ኳስ ባገኘ ቁጥር የማጥቃት ፍላጎቱ የጋለ ተጫዋችን ቀላቀለ ማለት ነው። የሪያል ማድሪዱን ቪኒሲየስ ጁኒዮርን አርሰናል ማስፈረም ይፈልጋል የሚለው በዚ አትሌቲኮ ዴቪድ ኦርንስቴን መጀመሪያ ይፋ የተደረገው የዝውውር ዜና ከተነገረ በኋላ በጥቂት ሰዓታት ውስጥ ከ20 ሚሊዮን በላይ ሰው ይህንን ዜና በትዊተር ብቻ በዴቪድ ኦርንስቴን የትዊተር አካውንት ላይ ተመልክቶታል። ስለዚህ በጣም ከፍተኛ ትኩረት ያገኘ የዝውውር ጉዳይ ነው። በጥቂት ሰዓታት ውስጥ በመጀመሪያዎቹ 30 ደቂቃዎች ውስጥ ብቻ ወደ 8 ሚሊዮን ገደማ ሰው ዜናውን ተመልክቶታል። እንግሊዞቹ በዝውውር ጊዜ እንዲህ ሳይጠበቅ ርዕስ የሚሆነን የዝውውር አጀንዳ ትራንስፈር ፍሪንዚ ይሉታል እና ይሄ ደንበኛ ትራንስፈር ፍሪንዚ ነው። በእርግጥ ዝውውሩ ገና መሆኑ በዚሁ ሪፖርት ላይ ተጠቅሷል። ግን ስለዚህኛው ስለ ዘጋቢው ስለ ዴቪድ ኦርንስቴን የሚነግረን አንድ ነገር ግን አለ። ያው በዝውውር ጉዳዮች ላይ ሁለት ዋና ዋና ዘጋቢዎች የሚባሉት ፋብሪዚዮ ሮማኖ እና ዴቪድ ኦርንስቲን ናቸው። ዴቪድ ኦርንስቲን በአብዛኛው እንደዚህ አይነት ኤክስክሉሲቮችን በማግኘት የሚደነቅ ስኩፖች ይሉታል እንግሊዞቹ ወይም የሚዲያ ሰዎች እንዲህ አይነት ስኩፖችን በማግኘት የሚታወቅ
ከሁሉም ቀድሞ ዜና ብሬክ በማድረግ የራሱን ኤክስክሉሲቭ ዜናዎች በማውጣት የሚታወቅ ነው። ያው የታማኒነቱ ጉዳይ ጥያቄ የሚነሳበት አይደለም። ብዙ ትኩረት ያገኘ ነው። ብዙ መነጋገሪያ ርዕስ የሆነ ጉዳይ ነው። ገና ካሁኑ ገና አልተፈጸመም ዝውውሩ፣ ገና በክለቦቹ መካከል ድርድር አልተደረገም። የዜናውን ዋና ሀሳብ ስትመለከቱትም ገና በሚባል ደረጃ ላይ ያለ የዝውውር ጉዳይ ነው። ግን የአርሰናል በዚህ ተጫዋች ላይ ፍላጎት ማሳደር ብቻውን ግን ለብዙ ውይይቶች በር የሚከፍት በብዙ ርዕሶች የሚያነጋግር ጉዳይ ይመስለኛል። አንደኛ ከዓለም ስታሮች መካከል አንደኛው ነው። በቅርብ ዓመታት በእኔ አስተያየት ከክርስቲያኖ ሮናልዶ ከሪያል ማድሪድ መልቀቅ በኋላ በቻምፒየንስ ሊግ በሪያል ማድሪድ ብቻ ሳይሆን በውድድሩ ትልቁ ልዩነት ፈጣሪ ሆኖ የቆየ በጣም ትልቅ ተጫዋች ነው። ስለዚህ የዚህ ተጫዋች በአርሰናል ይፈለጋል መባሉ ብቻውንና ፍላጎቱ ኮስተር ያለ መሆኑ መገለጹ ብቻውን ብዙ የሚያነጋግር መሆኑ ግልጽ ነው። ነገር ግን መጀመሪያ ከዜናው ምንነት ከዘገባው መንፈስ መነሳት የሚያስፈልግ ይመስለኛል። ዴቪድ ኦርንስቴን እንዳለው ይሄ ተጫዋች በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ አሁን ያለው ኮንትራት እስከ 2027 ድረስ ብቻ የሚያዘልቀው ነው ማለት ለአንድ ዓመት ብቻ በስፔኗ ርዕሰ ከተማና በሪያል ማድሪድ የሚያቆይ ኮንትራት ነው ያለው። ሌላ ኮንትራት ካልፈረመ ድረስ አርሰናል ይህንን ተጫዋች ማስፈረም ይፈልጋል የሚል ዘገባ ነው በዴቪድ ኦርንስቴን በኩል የወጣው እና በፕሪሚየር ሊግ ሻምፒዮኖቹ ቡድኑን ለማጠናከር በእጩነት ከተያዙ ዋና አማራጮች መካከል ስሙ የተጠቀሰ ተጫዋች ነው። ዝውውሩ እንደሚፈጸም ምንም ዋስትና የለም። ነገር ግን በአርሰናል ባሉ እንዲህ አይነት ውሳኔዎችን በሚሰጡ ሰዎች ሁሉ ስምምነት ላይ የተደረሰበት ነው ቪኒሽስን የማስፈረም ሐሳብ። ዝውውሩ ይፈጸማል ማለት አይደለም። ዝውውሩ ስለመፈጸሙ ምንም ዋስትና የለም። ግን የአርሰናል ሰዎች ይሄ ተጫዋች በሪያል ማድሪድ ኮንትራቱን የማያራዝም ከሆነ ዝውውሩን ፐርሱ ለማድረግ ወይም ተጫዋቹን የማስፈረም ጥረት ለማድረግ ከፍተኛ ፍላጎት አለ። በሁሉም ሰዎች በኩል መስማማት ላይ ተደርሷል ይላል። እንግዲህ ይሄ ክሮንኪዎችን የሚመለከት ነው። የክለቡን ሊቀመንበር ሪቻርድ ጋርሊክን የሚመለከት ነው። የክለቡን የስፖርት ዳይሬክተር አንድሪያ ቤርታን የሚመለከት ነው። የቡድኑን አሰልጣኝ ሚኬል አርቴታን የሚመለከት ነው። እንዲህ ያሉ የአርሰናል ሃይራርኪ ውስጥ ያሉ ዋና ሰዎችን የሚመለከት ነው። በእነዚህ ሁሉ ሰዎች መግባባት ላይ የተደረሰበት ነው። ተጫዋቹ በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ ሪያል ማድሪድም ተጫዋቹን ይሸጠዋል ተብሎ ስለሚጠበቅ፣ ምክንያቱም ተጫዋቹ ለተጨማሪ 6 ወራት ኮንትራቱን ሳያራዝም በሪያል ማድሪድ የሚቆይ ከሆነ ከስፔን ውጭ ካለ ከየትኛውም ክለብ ጋር ቅድመ ኮንትራት መፈራረም ይችላል። ይሄ ማለት ሪያል ማድሪድ ይሄ ከፍተኛ ገንዘብ ሊያወጣ የሚችልን ተጫዋች ያለምንም ገንዘብ ሊያጣው ይችላል ማለት ነው። ስለዚህ ሪያል ማድሪድ ተጫዋቹን በመሸጥ ገንዘብ ሊያገኝ የሚችልበት የመጨረሻው ድል አሁን ያለንበት የዝውውር ወቅት ነው። ስለዚህ በሁለቱ ፓርቲዎች መካከል በቪኒሽስና በሪያል ማድሪድ መካከል አሁን ያለውን ኮንትራት ማራዘምን በተመለከተ ስምምነት ላይ የማይደረስ ከሆነ አርሰናል ተጫዋቹን ለማስፈረም ኮስተር ባለ ጥረት ወደ ለንደን ለማምጣት ሂደቱን ይጀምራል ማለት ነው። የዘገባው ሐሳብ ይሄ ነው። በእርግጥ ከዴቪድ ኦርንስቴን ዜናውን ብሬክ ማድረግ በኋላ ሌሎችም እንደ ስካይ ስፖርትስ ባሉ ብዙሃን መገናኛዎችም በቴሌግራፍም በሌሎችም ብዙሃን መገናኛዎች ሽፋን ያገኘ ነው። አርሰናል ቪኒሽስን የማስፈረም ፍላጎት አለው። ነገር ግን ዝውውሩ ሊከናወን የሚችለው በሁለቱ ወገኖች በቪኒሽስና በሪያል ማድሪድ መካከል የሚደረገው የኮንትራት ድርድር ላይ መስማማት የማይደረስ ከሆነና ሪያል ማድሪድ ተጫዋቹን ለመሸጥ የሚገደድ ከሆነ ነው ይላል። ለሪያል ማድሪድ ተጫዋቹን መሸጥን ምክንያታዊ የሚያደርጉ አንዳንድ ነጥቦች ያሉ ይመስለኛል። ግልጽ የሆነው ነገር ተጫዋቹ ኮንትራቱን ማያራዝም ከሆነ ውሉን ማያድስ ከሆነ ሪያል ማድሪድ በወራት ውስጥ በነፃ ሊያጣው ይችላል። ስለዚህ ያ ከመሆኑ በፊት ይህንን ተጫዋች ለመሸጥ ያላቸው የመጨረሻው እድል ይሄኛው የዝውውር ጊዜ ነው። ስለዚህ ሪያል ማድሪድ አንድ ውሳኔ ላይ መድረስ አለበት። ወይ ውሉን ተጫዋቹ ዲማንድ የሚያደርገውን ደሞዝ ከፍሎ ማደስ፣ ካልሆነ መሸጥ እና እስካሁን ድረስ ኮንትራቱን ማደሱን በተመለከተ ምንም አይነት ስምምነት በሁለቱ ፓርቲዎች መካከል አልተደረሰም። በነገራችን ላይ ይሄ ዜና ከወጣ በኋላ ዲያሪዮ አስ የሚባለው ለማድሪድ ቅርብ በመሆናቸው ከሚታወቁ ብዙሃን መገናኛዎች መካከል አንዱ የሆነው ብዙሃን መገናኛ እንደዘገበው ቪኒሽስ ጁኒዮር የተራዘመ ረፍት ተሰጥቶት ነበር። ለብራዚል ብሔራዊ ቡድን በዓለም ዋንጫው እየተሳተፈ ስለነበር ሰኞ ግን ወደ ማድሪድ ይመለሳል እና ከሪያል ማድሪድ ሰዎች ጋር የኮንትራቱን ጉዳይ በተመለከተ ለመጨረሻ ጊዜ ይነጋገራል እና በዚህኛው ለመጨረሻ ጊዜ በሚደረገው
የእሱን ውል ለማደስ በሁለቱ ወገኖች መካከል በሚካሄደው ድርድር ላይ መስማማት ላይ ካልተደረሰ ሪያል ማድሪድም ተጫዋቹን ከመሸጥ ውጪ ሌላ አማራጭ ላይኖረው ይችላል። ይሄ የኮንትራት ሁኔታ የሚያስገድደው። ነገር ግን ስፖርታዊ ምክንያቶችም ግን አሉ። አንደኛው ስፖርታዊ ምክንያት ከኪሊያን ምባፔ መምጣት በኋላ በሁለቱ ትልልቅ ከዋክብት መካከል በራሱ በቪኒ እና በምባፔ መካከል ሜዳ ውስጥ የታሰበው ያህል ኬሚስትሪ አልተፈጠረም። ሁለቱም ተጫዋቾች ከሞላ ጎደል ተመሳሳይ የሜዳ ዞን ላይ መጫወት የሚወዱ ናቸው። የሌፍት ሃፍ ስፔስ የሚባለውን የበለጠ ቪኒሽስ የሪያል ማድሪድ የቻምፒየንስ ሊግ አሸናፊ በሆነበት በ2024 የውድድር ዘመን ላይ አሁን ምባፔ መጫወት በሚመርጥበት ቦታ ላይ ሲጫወት ነው የነበረው። እንዲያውም ንጹህ የግራ ክንፍ ተጫዋችነቱ አብቅቶ በሁለት ስፕሊት አጥቂዎች ስለነበር ካርሎ አንቼሎቲ ይጫወቱ የነበሩት። በብራዚል ብሔራዊ ቡድን ያየነው አይነት ኃላፊነት ማለት ነው። ንጹህ የክንፍ ተጫዋችነቱ አብቅቶ የበለጠ ኢንሳይድ የበለጠ የቦክስ ተጫዋች ወደ መሆን ተሸጋግሯል እና በዚህ ምክንያት በሁለቱ ተጫዋቾች መካከል ሜዳ ውስጥ የተጠበቀው አይነት ውህደት እየተፈጠረ አይደለም። ስለዚህ አንደኛው መልቀቅ አለበት የሚል አቋም ያላቸው የሪያል ማድሪድ ደጋፊዎችና ደግሞ በእግር ኳስ ውስጥ በትንተናው ላይ ያሉ ሰዎች አሉ። አንድ መርከብ አንድ ካፒቴን ነው የሚያስፈልገው። ሁለት ካፒቴን ነው ግን ሪያል ማድሪድ ያለው፣ ሁለቱም ወርልድ ስታርስ ናቸው። ነገር ግን ቪኒሽስ ባለበት የኮንትራት ሁኔታም ግን ሜዳ ውስጥ ደግሞ ጥሩ ሲጫወቱም አንደኛው በሌለበት ጊዜ ነው አንደኛው የበለጠ የሚጎለው።